ታሪክ የሚጀምረው በጣም በሞቃት ቀን ነው። ሎስ አንጀለስ ውስጥ በትራፊክ መብራት ምክንያት በመቶዎች የሚቆጠሩ መኪናዎች ቆመዋል። ዊሊያም ፎስተር በመኪናው ውስጥ ተቀምጦ ላቡ ይንጠባጠባል። በመኪና ውስጥ ያለው አየር ማቀዝቀዣ አይሰራም። መስኮቱን ሲከፍቱ የሌሎች መኪናዎች ጩኸት ሰላም ይነሳዋል። አንድ ዝንብ መኪና ውስጥ ገብታ ጆሮው አጠገብ ስትጮህ ዊሊያም አእምሮ ውስጥ የሆነ ነገር ይበጠሳል። በቃኝ ይላል። መኪናው እዛው አስፋልት ላይ ጥሎ በእግሩ መጓዝ ይጀምራል። ሌሎች አሽከርካሪዎች የት ነው የምትሄደው ብሎ ሲጮህበት ወደ ቤቴ መሄድ እፈልጋለሁ የሚል አጭር መልስ ብቻ ነበር የሚሰጣቸው። ዊሊያም ትንሽ እንደተጓዘ ስልክ ለመደወል ሳንቲም ያስፈልገዋል። ወደ አንድ ሱቅ ገብቶ አንድ ሶዳ ያዛል። ሱቅ አዳሪው ዋጋውን ሲነግረው ዊሊያም ይገረማል። ዋጋው በጣም የተጋነነ እንደሆነ ይነግረዋል። ሱቅ አዳሪው ግን ሊቀንስለት አይፈልግም። ዊሊያም በዚህ ሰዓት የውስጡ ቁጣ መውጣት ይጀምራል። ሱቅ አዳሪው በቤዝቦል በት ሊያስፈራራው ሲሞክር ዊሊያም ቀምቶት ሱቁን ያፈራርሰዋል። እቃዎች እየሰባበረ ዋጋው ተመጣጣኝ እስከሚሆን ድረስ ንብረቱ ያወድማል። በመጨረሻም የፈለገው ሳንቲም አግኝቶ ይወጣል። ይህ ድርጊቱ ዊሊያም ለረጅም ጊዜ በውስጡ አፍኖት የነበረው ብስጭት መውጣት መጀመሪያ ያሳያል። ዊሊያም ጉዞውን ቀጥሎ በአንድ ገለልተኛ ቦታ ላይ ሲያርፍ ሁለት የጎዳና ወሮበላዎች ይመጣሉ። ይህ ቦታ የኛ ነው፣ እዚህ ለማለፍ መክፈል አለበት ብለው በቢላው ያስፈራሩታል። ዊሊያም ግን አይፈራቸውም። እንዲያውም በያዘው የቤዝቦል በት ተከላክሎ ያባራቸዋል። እነዚህ ወሮበላዎች በበቀል ተሞልተው ጓደኞቻቸው ሰብስቦ በመኪና ይመጣሉ። ዊሊያም ላይ ተኩስ ይከፍታሉ። ነገር ግን መኪናቸው መቆጣጠር አቅታቸው ይጋጫሉ። ዊሊያም ወደ ተጋጨው መኪና ሄዶ በያዙት መትረየስ እግራቸው ላይ ይተኩስባቸዋል። አሁን ዊሊያም የጦር መሳሪያ የሞላበት ቦርሳ እጁ ላይ ገብቷል። ተራ ሰው የነበረው ዊሊያም አሁን አደገኛ የታጠቀ ሰው ሆኗል። ዊሊያም በጣም ስለራበው ወደ አንድ በርገር ቤት ይገባል። ቁርስ ማዘዝ ይፈልጋል። ነገር ግን ሰራተኞቹ ከሰዓቱ ጠዋት 5 ሰዓት ከ1 ደቂቃ ስለሆነ ቁርስ አቁመናል ይሉታል። ዊሊያም በ1 ደቂቃ ልዩነት ምግብ ስለከለከሉት ያበሳጨዋል። መሳሪያውን አውጥቶ ሰራተኞቹ ያስፈራራቸዋል። እዚህ ጋር ነው ትልቅ ነጥብ ያነሳል። ማስታወቂያው ላይ ያለው ትልቅና የሚያምር በርገር ለምን በእጁ ካለው ትንሽ አስቀያሚ በርገር ጋር አይመሳሰልም ብሎ ይጠይቃል። ይህ የሚያሳየው ዊሊያም በአጠቃላይ በሲስተም እና በንግድ ዓለም ውሸት ምን ያህል እንደተመረረ ነው። ዊሊያም ልብሱ ስለተቀደደ ወደ አንድ የወታደራዊ አልባሳት ሱቅ ይገባል። የሱቁ ባለቤት በጣም ዘረኛ እና የናዚ ደጋፊ ነው። ዊሊያም ፖሊሶችና ወሮበላዎች ሲያጠቃ ስለነበር ሱቅ አዳሪው ዊሊያም እንደ እሱ አይነት ዘረኛ አጥቂ ይመስለዋል። ፖሊሶች ዊሊያምን ፍለጋ ወደ ሱቁ ሲመጡ ሱቅ አዳሪው ይደብቀዋል። ነገር ግን ዊሊያም የሰውየውን ዘረኝነት ክፋት ሲረዳ ይጸየፈዋል። እኔ ተራ አሜሪካዊ ነኝ፣ አንተ ግን ታመሃል በማለት ሰውየውም ይገድለዋል። አሁን ዊሊያም ሙሉ ወታደራዊ ልብስ ለብሶ ከባድ መሳሪያዎች ይዞ ወደ መጨረሻው መዳረሻ ይጓዛል። በሌላ በኩል ፕሬድጋስት የተባለ ፖሊስ በመጨረሻው ስራ ቀን እያሳለፈ ነው። ከተማዋ የሚፈጠሩት ክስተቶች ሲሰማ አንድ የሚያገናኝ ነገር እንዳለ ይገነዘባል። የዊሊያም የቀድሞ ሚስት ቤት ሂዶ ያነግራታል። ዊሊያም ወደ ልጁ የልደት ቀን እየመጣ እንደሆነ ይረዳል። ዊሊያም ከሚስቱ ጋር የነበረው ጠብ ምክንያት እንዳይቀርባቸው በሕግ ታግዶ ነበር። ፕሬንድጋስት ዊሊያም ለማቆም ወደ ባህር ዳርቻው ይፈጥናል። ዊሊያም በመጨረሻ ልጁና የቀድሞ ሚስቱ ወዳሉበት የባህር ዳርቻ ይደርሳል። ልጁ በደስታ ቢያቅፋትም ሚስቱ ግን በያዘው መሳሪያ በሁኔታው ትደናገጣለች። ፕሬንድጋስት እዛው ይደርሳል። ዊሊያም መሳሪያውን ወደ ፖሊስ ደቅነው እኔ ነኝ እንደ መጥፎ ሰው ብለው ይጠይቀዋል። እሱ ያደረጋቸው ነገሮች ሁሉ ፍትህ ፍለጋ እንደነበሩ ያስባል። በመጨረሻም ልጁ ከኢንሹራንሱ ገንዘብ እንድታገኝ በማሰብ ፖሊሱ እንደተኮሰበት ሆን ብሎ ባዶ መሳሪያውን ያወጣል። ፖሊሱ ተኩሶ ይገድለዋል። ዊሊያም ጉዞ በባህር ዳርቻ ላይ በሞት ያበቃል።